እንኳን ለቅዱስ መርቆሬዎስ ዓመታዊ የቅዳሴ ቤቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እዚህም በመቀጠል የሊቀ ሰማዕቱ የቅዱስ መርቆሬዎስን ገድሉን እንደሚከተለው እናሰማችኋለን። ሐምሌ 25 በዚህች ቀንም ቁጥር የሌላቸው ተአምራትንና ድንቆችን ባሳየበት በምስክር አገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያኑ ሆነ። ልደቱም በዚሁ ዕለት ነው። ታላቁ ሰማዕት የቅዱስ መርቆሬዎስ ዕረፍቱም ነው። መርቆሬዎስ ማለት የአብ ወዳጅ ማለት ሲሆን ዳግመኛም የኢየሱስ ክርስቶስ አገልጋይ ማለት ነው። ወላጆቹ አስሌት ከምትባል ሀገር ቢሆኑም እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከለባት ወገን የሆኑ ሁለት ወንዶች አግኝተዋቸው የመርቆሬዎስን አያት በሉት። አባቱንም ሊበሉት ሲሉ የታዘዘ መልአክ ካላቸው ዙሪያቸውንም በእሳት አጥሮ ከበባቸውና እርሶም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜም እግዚአብሔር ፍጥረታቸውን ወደ ገራመት ለወጠውና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፊልጶስ ተባለ። የውሻ መልአክ ያላቸውም በእርሱ ዘንድ ብዙ ዘመናት ኖሩ። ከዚህም በኋላ ክርስቲያኖች ነበሩና የቅዱስ መርቆሬዎስን ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋ ተቀበሉ። አባቱን እናቱንም ታቦት ብለው ሰየሟቸው። ቀድሞ ፊልጶስ የነበረውን ስሙ ተለውጦ መርቆሬዎስ ተባለ። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የመርቆሬዎስን አባትና የውሻ መልክ ያላቸውን ዜናቸውን ሲሰማ ወታደሮቹን ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውንም መልሶላቸው አራዊት አደረጋቸውና ንጉሡን እጅግ አስፈሩት። ንጉሡም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸው ያርቅለት ዘንድ ለመነው። የቅዱስ መርቆሬዎስም አባት በለመነ ጊዜ ተፈጥሯቸው መልሶላቸው ገራሞች ሆኑ። ንጉሡም የመርቆሬዎስን አባት ገዥና የሰራዊቱ አለቃ አድርጎ ሾመው። የውሻ ፊት ያላቸውም አብረው ያገለግሉ ስለነበር ሁሉም ይፈራው ነበር። ንጉሡም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባት አሰበ። የመርቆሬዎስን አባት የመርዶሳውያን አገሮች ንጉሡም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባት አሰበ። የመርቆሬዎስ አባትም የመርዶሳውያን አገሮች ሁሉ ገዢው የነበረው በንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው፣ አደነቀው። ቆይቶም በሀገሩ ላይ ሾመውና ሚስቱም ጠፍታ ከሀገሯ ወጥታ ሄዳ ስለነበር ከባሏ ተገናኝተው በዚያ መኖር ጀመሩ። መርቆሬዎስም አባቱና እናቱ ከሞቱ በኋላም ንጉሡ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። መርቆሬዎስ መኮንንነት በተሾመም ጊዜ ገጸ ከለባቱ አብሮት ነበር። ለመዋጋትም በወጣ ጊዜ የቀድሞው የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ስለነበር ማንም አይቋቋመው ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሁሉ ሀገሮች ተሰማ። በሮሜ ሀገር ጣዖትን የሚያመልከው ዳኬዎስ የተባለውን ንጉሥ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስም በጦሩ መሃል የተሳለ ሰይፍ የያዘ የእግዚአብሔር መልአክ ስላየ ንጉሡም እግዚአብሔር ያጠፋቸዋልና አትፍራ አለው።
መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረገ ጊዜ እግዚአብሔርን አስበው አለው። ጦርነቱ ድል አድርጎ ሲጨርስም መልአኩ ድጋሜ ተገልጦለት ለምን የፈጣሪን ስም መጥራት ረሳህ አለው። ከጦርነቱም በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ቅዱስ መርቆሬዎስም በዚያ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባረረ ንጉሡ ሲያውቅ መልእክተኞችን ልኮ አስመጣው። ከእኔ ጋር ለምን አታጥንም ባለው ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለትም በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስን ፈጽሞ አልክደውም አለው። ለረከሱ ጣዖቶችንም አልሰግድም አለ። ንጉሡም እጅግ ተበሳጭቶ ልዩ ልዩ በሆኑ ስቃዮችም እጅግ አሰቃየ። ንጉሡም ስለ መርቆሬዎስ ብለው የአገሩ ሰዎች እንዳይነሱበት ፈርቶ በብረት ሸንካር ሸንክሮ የቀጰዶቅያን የእስያ ክፍል ወደሆነች ወደ ቂሳሪያ ከደብዳቤ ጋር ላከ። በዚያም እጅግ ካሰቃዩት በኋላ ንጉሡ ዳኪዎስ እንዳዘዘ ህዳር 25 ቀን አንገቱን በሰይፍ ቆረጡትና የሰማዕትነት ተጋድሎውንም ፈጸመ። የሕይወትንም አክሊል ተቀዳጀና በዓለም ሁሉ አብያተ ክርስቲያኖች ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ተአምራቱ አንዱ የቂሳሪያውን ሊቀ ጳጳስ ባስልዮስን ረድቶ ከሃዲውን ኡልያኖስን የገደለበት ነው። ኡልያኖስ ነግሶ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳሪያው ሊቀ ጳጳስ ባስልዮስም አስተምሮ ሊመልሰው ወደ ንጉሡ ቢመጣ ክብር ይግባውና ኡልያኖስ ጌታችንን ሰድቦ ባስልዮስንም አሰረ። ባስልዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያው ተሰወረ። ያን ጊዜም ወደ ከሃዲው ንጉሥ ኡልያኖስ ዘንድ ሄዶ በጦርነት ወግዶ ገደለውና ወዲያውም ወደ ቦታው ተመለሰ። ከጦሩም በኋላ አንገት ደም ይንጠፋጠፍ ስለነበር ቅዱስ ባስልዮስም ከሃዲው ንጉሥ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን? አለው። ስዕሉም ያን ጊዜም አዎን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። ሌላው ሰማዕት ቅዱስ መርቆሬዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይኸውም የቅዱስ መርቆሬዎስ ቤተ ክርስቲያኑ በተሰራችበት በምስር አገር የሚኖር ከመሳፍንት ወገን የሆነ ወጣት ነበረ። ከብዙ ሰዎችም ጋር ሆነው ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ድንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ከደረሰውም በኋላ ስራቸውንም ፈጽመው ወደ ቤታቸው እየተመለሱ 7 ቀን ተጓዙ። በሌሊትም ሲጓዙ ስለ ስጋዊ ግዳጁ ያ የእስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዝ መስሏቸው ስለነበር ባልንጀሮቹም በበረሃ ውስጥ ስተውት ሄዱ። እርሱም ወዴት እንደሚሄድ ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። በዚያም ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስን ቤተ ክርስቲያን አስታውሶ በልቡ ቅዱስ መርቆሬዎስን እንዲያድነው በመለመን ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በረሃስ ውስጥስ እንዴት ጠፋ? አለው። ወጣቱ እስላምም የሆነውን ነገረው። ቅዱስ መርቆሬዎስም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር አገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ እንደ ዓይን ጥቅሻ አደረሰውና እንደተዘጋጅ በውስጧ አስገባውና ከእርሱ ተሰወረ። ይህም ወጣት በኋላ አምኖ ተጠምቆ ብዙ ሰማዕትነት ተቀብሏል።
ገዳምን ገብታ ብዙ ከተጋደለ በኋላ እንደገና ወደ አገሩ ተመልሶ ብዙዎችን ወደ ክርስትና አምጥቷል። በቅዱስ መርቆሬዎስ ስም ቤተ ክርስቲያን አሰርቶ አበምኔትም ሆኖ ብዙ መነኮሳትን አፍርቷል። ቅድስት ቴክላ እናም ቅድስት አንዲንያ የተባሉ ሰማዕትነት አርፈዋል። በዚህችም ቀን ባና ከሚባል አገር ቅዱስ እንዲንና በሰማዕት አረፈ። ይህም ቅዱስ ጎልማሳ ነበርና ወላጆችም ከሀገር ሽማግሌዎች የሆኑ ምዕመናን ነበሩ። ከዚህም በኋላ ይህ ቅዱስ ወደ እንዴናው ከተማ ሄደ። በመኮንኑም ፊት በመቆም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። መኮንኑም በፍላጻ ይነቱት ዘንድ አዘዘና እንዲሁም አደረጉበት። ነገር ግን ከፍላጻዎች ምንም ጉዳት አልደረሰበትም። ከዚህም በኋላ አስረው ወደ እስክንድሪያ ከተማ ላከውና ከእርሱም ጋር ቅዱስ በሚኮስና ሌሎች 2 ሰማዕታት ነበሩ። የእስክንድሪያውን ገዥ አሰራቸውና ቅዱስ እንዲናን ግን በአፍንጫው ብዙ ደም እስኪፈስ ድረስ ዘቅዝቀው ሰቀለ። በየአይነቱ በሆነ ስቃይም ብዙ አሰቃየ። ከማሰቃየትም በሰለቸው ጊዜ ፈርማ ወደሚባል አገር ላከው። በዚያም በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸው ተጽናኑ። ከዚህም በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየ። በእሳት በጋሉትን መጋዝ ስጋውን ሰነጥቆ በብረት ምጣድ ውስጥም አበሰሉት። ጌታችንም ያለ ጉዳት ከጤና አስነሳው። መኮንኑ ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ ተአምራትን የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። አባ ይስሐቅ። በዚህችም ቀን ደግሞ ይስሐቅ በሰማዕትነት ሞተ። ይህም ቅዱስ ሳምሳ ከሚባል አገር ነበሩ። እርሱም የአክታልት ቦታዎች ጠባቂ ነበርና ደግ የዋህና ጽሙድ አገልጋይ ነበረ። ስጋም አይበላም ነበር፣ ወይንንም አይጠጣም ነበር። በየ2 ቀን ይጾም ስለነበር ቅጠልም ይበላ ስለነበር ድሆችና ችግረኞችንም ይጎበኛቸው ነበረ። ከደመወዙም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችንም በራእይ ተገለጠለትና ወደ መኮንኑም ሂዶ በቅዱስ ስም እንዲታመን አዘዘ። ከዚህም በኋላ ብዙ ቃል ኪዳንም ሰጠው። ያዘጋጀለትም የደስታ አክሊሎችን ተስፋ አስደረገ። በነቃም ጊዜም እጅግ ደስ አለውና ተነስቶም ከእርሱ ያለውን ገንዘብ ለድሆች ሰጠ። ከዚያም በኋላ ይረዳው ዘንድ ወደ እግዚአብሔር በጸለየ ጊዜ ወደ መኮንኑም ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። መኮንኑም ጽኑ ስቃይን አሰቃየው፣ በእሳትም አቃጠለው። ሕዋሳቱንም ቆራርጦ ሰቀለውና በመንኮራኩርም አበራየው። ጌታችንም ያጸናውና ይፈውሰው ነበር። ከመሰቃየቱም የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ከዚህም በኋላ ምዕመናን ሰዎች ከሀገሩ ሳምሳ መጥተው ስጋውን ወሰዱት። በአማራ ልብሶችንም ገንዘው የመከራው ዘመን እስኪፈጸም ድረስ በመልካም ቦታ አኖሩት። ከዚያም በኋላ ውብ የሆነች ቤተ ክርስቲያንም ሰሩለት። ስጋውን በዚያ አኖሩት። ከእርሱም ድንቆችና ተአምራቶች ተገለጡ። እኛንም በቅዱሳን ጸሎት ይማረን። ቅድስት ኢላርያ። ዳግመኛ በዚህች ቀን በዕድሜ አቅራቢያ ድምድም ከሚባል ሀገር ቅድስት ኢላርያ በሰማዕትነት ሞተች። የዚህችም ቅዱስ ወላጆቿ ደጎች ምዕመናን ነበሩና እርሷንም በስጋዋና በነፍሷ የጸናች ነበረች። ሁልጊዜም ተጻምና ትጸልይ ነበር። 11 ዓመትም በሆናት ጊዜ እርሷ ቆማ ስትጸልይ ጌታችን ታላቅ ብርሃንን ገለጠላት።
የመላእክት አለቃ የሆነው ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስ ስም ለመጋደሉም አክሊሎችም ተዘጋጅተው ሳሉ አንቺ ለምን ከዚህ ተቀምጠሻል? አላት። ይህንንም በሰማች ጊዜ ደስ አላት። ገንዘቧንም ሁሉ ለድሆችና ለችግረኞች ሰጥታ ጣው ወደሚባል ሀገር ሄደች። ከዚያም በኋላ ስርስና ወደሚባል ሀገር ሂዳ በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነች። ጌታችንም ሳኑሲ ለሚባል ሰው ለዚች ቅድስት ከእርሷ የሚሆነውን ነገረችው። ባያትም ጊዜ በእርሷ ደስ አለውና አረጋጋት፣ በልቧንም አጸናናት። መኮንኑም ታላቅ ስቃይን አሰቃያትና ስጋዋን ሁሉ ሰነጣጠቀ። በእሳት ያጋሏቸውንም የብረት ችንካሮችን በስጋ ውስጥ ቸነከሩ። ከዚህም በኋላ ከ500 ባልንጀራሞች ሰማዕታት ጋር አሰራት። በመርከቦችም ከእርሱ ጋር ወስዳቸው። እነርሱም በመርከብ ሲጓዙ እንመሪ መጥቶ ከእናቱ እንቅልፍ አንዱን ሕፃን ልጅ ነጥቆ ወደ እናቱም ከእርሱ በቀል ሌላ ስለሌላት እጅግ አዝና አለቀሰች። ይህች ቅድስት ሰማዕት እራራችላትና ስለ እርሷም ጌታችንን ለመነችውና ጌታችንም አንበሬውን አዘዘውና ሕፃኑን ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋት አላገኘውም። ከዚህም በኋላ ሕዋሳቷን ቆራረጡ። የእጆቿንም የእግሯንም ጥፍሮች ነቀሉ። ምላሷንም ቆረጡ። እግሮቿንም በብረት ችንካሮች ቸነከሩ። በብረት አልጋም ላይም አስተኝተው ከበታቿ እሳት አነደዱባት። ነገር ግን ምንም ጥፋት አልደረሰባትም ነበር። ክብር ይግባውና ጌታችንም አድኗታልና። መኮንኑም እርሷን ከማሰቃየት የተነሳ በሰለቸ ጊዜ ራሷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀብላለች። እኛንም በቅዱሳኑ ጸሎት ይማረን። ቅዱሳት ቴላና ሙጊ። በዚህችም ቀን ከእስክንድሪያና ከባህራያና አውራጃ ቀራቆስ ከሚባል መንደር የከበሩ ቴክላና ሙጊ ሰማዕታት ሆኑ። እኒህም ቅዱሳት ቀራቁ ከሚባል መንደር በአንዲት እግዚአብሔርን በምትፈራ አማኒት ሴት ዘንድ አደረጉት። ወደ ባህር ዳርቻ ባለፉም ጊዜም የክርስቲያን ወገኖች ሲያሰቃያቸው መኮንኑን አዩት። ለዚህም ደናግል ስለ ልቡ ደንዳናነት አደነቁና ያን ጊዜም የእግዚአብሔር መልአክ ተገለጠላቸው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም መከራን ለሚታገሱ ለቅዱሳን ሰማዕታት የተዘጋጀውን ክብራቸውን አሳያቸውና አጽናናቸው። ከዚህም በኋላ በመርከብ ተጭነው ወደ እስክንድርያ ተጓዙ። እመቤታችን ማርያምም አልቃሾች በሆኑ በሁለት ሴቶች አምሳል ከኤልሳቤጥ ጋር ተገለጸላቸው። ከእርሳቸውም ጋር ወደ ከተማ በደረሱ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስም በመኮንኑ ፊት ታመኑ። መኮንኑም ጽኑ ስቃይን አሰቃያቸውና ከዚህም በኋላ የቅድስት ሙጊን ራእይ በሰይፍ ቆረጡ። እኛንም በቅዱሳን ጸሎት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።